በማዴራ ደሴት ጠባብ ጎዳናዎች ውስጥ አንድ ልጅ ይሮጥ ነበር። ድህነት የከበበው ነገር ግን ትልቅ ህልም የያዘ ክርስቲያኖ ሮናልዶ። በ15 ዓመቱ የልብ ህመም አጋጥሞት እግር ኳስን የመሰናበት አደጋ ገጥሞት ነበር። ነገር ግን ያ ህመም ለሮናልዶ ማቆሚያ ሳይሆን ለጀግንነቱ መነሻ ሆነ። ወደ ሊዝበን ያደረገው ጉዞ፣ ከቤተሰቡ መለየቱ፣ በማንቸስተር ዩናይትድ የመጀመሪያ ቀናት የገጠመው ፈተና ለሱ በጣም አስቸጋሪዎች ነበሩ። ብዙዎች ችሎታውን ያዩ ነበር፣ እሱ ግን የሰራው ከችሎታ በላይ በሆነ ዲሲፕሊን ነው። ሁሉም ሰው ሲተኛ እሱ በጂም ውስጥ ነበር። ሁሉም ሰው ሲያርፍ እሱ በመለማመጃ ሜዳ ላይ ነበር። ጽናት ማለት ለሮናልዶ ተሰጥቶ ሳይሆን መታገል የለመደበት ባህሪ ነበር። 5 የባላንዶር ሽልማቶች፣ 5 ቻምፒየንስ ሊግ ዋንጫዎች፣ እነዚህ ቁጥሮች የክርስቲያኖ ሮናልዶ የጽናት ውጤቶች ናቸው። ዓለም ዛሬ የምታየው በሜዳ ላይ ድምቀቱን ነው። ነገር ግን ያ ድምቀት የተገነባው በማንም በማያዩ የሰዓታት የድካምና የላብ መስዋዕትነት ነው። ስለዚህም ነው የሮናልዶ ታሪክ የእግር ኳስ ታሪክ ብቻ አይደለም የሚባለው፣ የሰው ልጅ የጽናት ታሪክ ነው። ታሪኩ የሚነግረን አንድ ነገር ብቻ ነው። መንገድህ በአስቸጋሪ ፈተኖች ሊሞሉ ይችላሉ፣ ነገር ግን መውደቅ ሳይሆን በወደቅበት ቁጥር ተነስተህ የሚቀጥልበት ፍጥነት ነው ስኬትን የሚወስነው። ትልቁ ደግሞ ጀግንነት በአቅምህ ሳይሆን በማይበገር ልቦናህ ነው።